ነው ብልንገርስ ያልታሰበው ብቻዬን አገኘኝ አልኩት 9 ዓመቴ ነበር አባቴን አውሩታል አልኳቸው ይሄ ልጅ ይበላሽባል ቢባልም ይቆም ነበር ማለት ነው እንደ አባትና እንደ ልጅ ሳይሆን በጣም ነው የምንቀራረው እኔ እንጃ እኔ ምን ችግር አለው ለሞከረው እስቲ ምናምን ያልኩት ከዛ ኦሬዲ ሁለተኛ ፊልም እሰራለሁ የሚል ሐሳብ የለም ብዙ ቤተሰቦች ልጆቻቸውን ማያውቁ አይወድም አባዬ ምናምን መባል ለዛ ነው ትምህርትን አርፈህ እንትን በል እንጂ ምናምን ብሎ ይወሰዳል በዛው ይጠፋል ተጫውተሃል ቃጤ ቃጤ ትላለ አባሮሽ ቴዘር ለሊት ነው አባትም አይመስለኝም እዴ የበኩል ልጅ ተዋናይ የማይሆነው የለም ነው የሚባለው ከፊልም ውጪ ያሉን ጊዜዎች የትን ተሰልፉ ይህ ቲዮ ሚዲያ ነው በቲዮ ሚዲያ ሳምንታዊ የእንግዳ ፕሮግራማችን ላይ እንገኛለን ዛሬም እንደተለመደው አንድ እንግዳ ወደ ስቱዲዮአችን ጋብዘናል ዛሬ እኔ ምንም አይደለም እንግዳችን ራሱን ነው የሚያስተዋውቀው እስቲ እባክህን እንግዳችን ራስን አስተዋውቅ ሰላም ሰላም የኢትዮ ሚዲያ ተከታታዮች እዮብ ዳዊት እባላለሁ የፊልም ሰራተኛ ነኝ ኦኬ አክተር ነኝ አይበቃም ስለዚህ ኦሬዲ ሆስት ማን እንደሚያደርግ ያያየነው ነው ስለዚህ ኦሬዲ ሆስት አድርገው እዮብ ወደ ስቱዲዮአችን ስለመጣህ እጅግ በጣም ደስተኞች ነን ደስ ብሎናል በቲዮ ተመልካቾች ስምም ምስጋናችንን ማቅረብ እንፈልጋለን አመሰግናለሁ እኔም ስለጋበዛችሁኝ እየጠጣ ጠጅ ውሃ ነው ጠጅ ቢሆን ምን አለው በብርሌ ካልሆነ ጠጅ ያለ ብርሌ እንግዲህ የተወደዳችሁ ተመልካቾቻችን እዮብ ዳዊትን ማቀው የለም ወደ ስቱዲዮአችን ስንጋብዘው በጣም ደስተኛ ሆኖ ነው የመጣውና እሱን ማስተዋወቅም ከባድ ነው የምር እኔ አሁን እዮብ ዳዊት እንደዚህ ነው ማለት ለኔ ከባድ ነው አይደል ምን ኦዲየንስ ማቀውን ምን ነገር ልናወራ እንችላለን ያስኮ እንጃ ስለ ስራ ነው ከዚህ በፊት ኢንተርቪው ሰጥተህ ታውቃለህ ማለት ሰይፉ ላይ ሰጥተህ ታውቃለህ አዎ ብዙ ቦታ ሰጥቻለሁ ግን ይጨንቀኛል ኢንተርቪው እንጂ ሰጣለሁ አይደል ሰጣለሁ ኢንተርቪው ለመግቢያ ያህል እንደዚህ ካልን ብዙ ሰዎች አንተን ከልጅነት ጀምሮ ነው የሚያውቁ አሁን መንገድ ላይ አንዳንድ ጊዜ በሆነ ስራ አጋጣሚም ስንሄድ ምናምን አስተውላለሁ እንደ አድናቂ አይደለም የሚቀርቡ እንደ ቤተሰብ እንደ ራሳቸው ነውና አብሮ ከመጀመሪያው ጀምሮ ከጻንነት ጀምሮ ያየ ስለመጣ ይመስለኛል በረምብ አይደለ በጣም ከመላመድ የተነሳ ነው የሆነ የቤተሰብ አንድ አካል ነው የሚያደርጉኝ እንዴ አንተ እንዴና ደራረ ብራም ነው ሰው የሚለኝ እኔ አንዳንዴ ደነግጣለሁ እንደው ማይቴን ከሆነ እና ያው አብዛኛው ሰው እንደ ቤተሰብ ነው አይ ቲንክ የሚሆነበት አይናቸው ላይ ኦሬዲ ገንብተን የመጣው እንደዛ ነው እንዴ ያደኩ ነው የመጣውትና አይ ቲንክ ያ ይመስለኛል የዚህ ውጤት አዎ አይ ብዙ ሰው አድናቂ አለው ማለት ቆንጆ ስራ የሰራ ሰው አድናቂ አለው ያንተ የሚለየው እኔ ታዘብኩት ከሆነ ጊዜ በኋላ በተለይ አተየባ ታላቅ ወንድሙን እንደሚጠራው አተየባ ሰላም ነው እንደዚህ ነው እንጂ እዮባ ሳድንቃ ይሄ ሙዳ ብዙ ሰው እንደዛ ነው እንደውም እኔ እስከተወሰነ ሰዓት ይጨንቀኝ ነበር ስለስክትለምደው ድረስ አሁን ግን ሲል ፒስ ነው ልክ እንደ ሰላም ታቋለም እንደምንኛል እንደው ጓደኞቼ ታቋለን ያራላቀው አይ የምታውቀው እኮ መስሎኝ ነው ምናምን ይልኛል ብዙ ሰው ነፃነቱስ እንዴት ነው ያው እግዚአብሔር ይመስገን እኔ አልጨነቅም ግን ያው አንዳንዴ ማድረግ እየፈለክ ማታረጋቸው ብዙ ነገሮች አሉ መሄድ እየፈለክ ማትሄድባቸው ብዙ ቦታዎች አሉ ያው እንግዲህ ሰው እንደሳለህ መሆን ስላለብህ ይመስለኛል ያስባለሁ ቁጥብ ትሆናለህ ሳትፈልግ ወደድክም ጠላህ የኔ ቦታ ብድግ ብለህ ልትሄዳችሁ አዎ እንዴ ብዙ ነገር ታስባለህ አዎ ምንም ሚስጥር የለኝም ብለህ ነው የምታስበው ኦሬዲ ካንተ ቀድሞ ያውቁታል ኦብቪየስ አይደለ ሄኖክ አየለ ምን አለኝ
እንደዚህ በሆነ ስራ አጋጣሚ ስለ አክቲንግ እየተወራ አንድ ልጅ አለ እኔ ምን አክቲንግ እኔ በምን ያህል ልክ እንደገባው አላውቅም አለ። እንዲሁ ለሱ በምን አይነት መንገድ እንደገባው አክቲንግ አላውቅም። ይሄ ያልታሰበው ያለው ልጅ ህፃኑ እዩ ምናምን አለ እና እውነት እንደው አንተ ትወናን የምትረዳበት መንገድ ምን አይነት መንገድ ነው? እንግዲህ እንዴት ገባህ ምናምን የሆነ ታይም ላይ እናወራዋለን። ያው በመጀመሪያ አድናቂው ነኝ። ይሄ ነው ካየለ ተሞጋገስ። ሲቀጥል ያው የኔ በረከት አይመስለኝም። ባህታ ነች እንግዲህ የቀባችኝ። እኔ ሳሎን ያው ጥበቡን የሰጠችኝ ያው ባህትዬ ነች እንጂ እኔ አሁን ተምሬው አይደለም ወይ ኮርስ ወስጄ ምናምን አይደለም። ኦሬዲ ያልታሰበው ላይ ስመጣ ምንም አላውቅም፣ አልተማርኩም። ምሰራ የነበረው ሲጀምር ውዝዋዜ ነበር ባህላዊ እንጂ ስለ አክቲንግ ምንም አውቀው ታሪክ አልነበረም። ከየት መጣ ልትለው አትችልም ከፈጣሪ ካልሆነ በስተቀር። ግን ከዛ በኋላ ያው የምታገኘው ዳይሬክተር የሚነግር የተለያየ ነገር አለ፣ አንብብ የሚል መጽሐፍ አለ፣ የሚል ቪዲዮ አለ። ያው ራስን አፕግሬድ ታደርጋለህ። ይሄ ነው እንግዲህ። አይ እንደው ስለ አስተዳደግህ የት ሰፈር ተወለድክ? ካዛብላንካ። ኦኬ። ካሳንችስ ከግቢ ገብርኤል ወደ ታች ዝቅ ብለ ወሊ መሐመድ መስጊድ አካባቢ እዛ ነው እንግዲህ ተወልጄ ያደግኩት። ውልደቴም እስካሁንም ያለሁት እዛ ነው እንግዲህ። አይ ነው አሁንም እዛ ነው ያለው። አልጠፋም ኦልሬዲ ሰፈር። በእርግጥ ደግሞ እድል ሰጣለሁ፣ አሁንም እድል ሰጣለሁ። አሁንም እዛው ነው ያለው። ያው በስራ ምክንያት ወጥቻለሁ ኦልሬዲ ከቤት አበላ። በስራ ምክንያት ወጥቻለሁ። ያው ስራ ከሌለኝ ግን ቤት ነው። አይ ያው ለጨዋታ ያህል አነሳሁት እንጂ ስራ ከሌለኝ ያው ፋዘር ጋር ነው የምሆነው ቤት። የት መሄጃለኝ? እስቲ እንደው ህጻናትና ወጣቶች ገባ። እንዴት ነበር የዛ ጊዜ ቆይታ? በጣም ነበር ደስ የሚለው። ስለ አስቤበትም አይደለም እዛ የገባሁት። እዛው ህጻናትና ወጣቶች ያለበት ግቢ ውስጥ ሁለት ድርጅት ነው ያለው፣ ወወክማና ህጻናትና ወጣቶች ማለት ነው። ወወክማ ፋዘር ይሰራል እዛ። ከክላስ በኋላም መጥቶ ይወስደኛል እዛው ላለው። ከመጀመሪያም በፊት ክረምት ላይ ኮርስ ሲኖር ዝም ብዬ እገባለሁ፣ ወስዳለሁ፣ ወጣለሁ ምናምን። ከዛ በቃ የሆነ ሰዓት ላይ እዛው መዋል ጀመርኩ። የክረምት ኮርስ በስተክል ወስዳለሁ ምናምን። አሪፍ ጊዜ ነበር ብቻ። በጣም ብዙ ሰዎችም ብዙ ትልልቅ ሰዎችን ያፈራ ቤት ነው። አዎ እንዴ በጣም ወጣቶች ለብዙዎች መሰረት የሆነ ቤት ነው። እኔም እንግዲህ አንዱ ቤቴ ነው። ጡባ ቀብሏል ትላል በደንብ። አዎ እሱ ያልታሰበው ወደ አልታሰበው ልመጣ ፈልጌ እኮ። እሺ መጣዋ ብልንገርስ ያልታሰበው እኮ እንዴት ገባ? ከዛ ከህፃናትና ወጣቶች ነው የገባው ይመስለኛል። በእርግጥ ያልታሰበው ኦሬዲ ስለታስ ክረምት ላይ ነው። አይ ቲንክ ካልተሳሳትኩ አሌክሳንደር ይባላል ካስት ያደረገኝ። አሌክሳንደር ክረምት ላይ ጠዋት ነው ኮርስ ያለውና ተማሪዎች የሚኖሩት ጠዋት ነው። ከሰዓት ማንም የለም ግቢ ውስጥ ብዙ ጊዜ ማለት። ከዛ እኔ ያው ፋዘር እዛ ስላለ እዛው ወላለሁ። ከዛ ማታ ከሱ ጋር ወደ ቤት ሄዳለሁ። ከሰዓት ነው እንደ ድንገት አይ ቲንክ የመጡትና ብቻዬን አገኙኝ። የሉም እንዴ ያሉኝ። አረ ማንም የለም። አንተ መስራት ትፈልጋለህ? ምን ፊልም አልኩት። ስንት ዓመት ነበር የዛን ጊዜ? 9 ዓመቴ ነበር። ኦኬ። እኔ እንጃ እንግዲህ እስቲ ወይ አባቴን አውሩታል አልኳቸው። ከዛ ዳይተን አወሩት። ከዛ እዛው የነበሩ ትልልቅ አርቲስቶች ነበሩ ግቢ ውስጥ የሚሰሩ። አማከራቸው። ቢሞክር ያው መንገድ ይሆናል አይጎዳውም ምናምን ተባለ። ኦልሬዲ ኦዲሽን ወሰድኩ። ፈጣሪ ፈቀደ፣ ሰራሁት። ያልታሰበው ሌላ ተርኒንግ ፖይንት ነው በላይፍ ውስጥ። እነዛን ሰውዬ ታስታውሳቸዋለህ? እንደው ቢሞክር ምናምን ያሉት አሁን የዛን ጊዜ ምናልባት ፋዘርን ዳዊትን አረ ይሄ ልጅ ይበላሽ ቢባልም ቢቆም ነበር ማለት ነው በደንብ። ከዛ ከድሮም እኔና አባቴ ላይክ እንደ አባትና እንደ ልጅ ሳይሆን በጣም ነው የምንቀራረው። ከእነሱንም ማማከረ ከዛ እኔንም ማማከረ ምን ታስባለህ?
እኔ እንጃ እኔ ምን ችግር አለው ልሞክረው እስቲ ምናምን ያልኩት እኔ እንጃ ካሳዩኝ እስቲ የምችለው ከሆነ ምናምን ከዛ ኦሬዲ ሁለተኛ ፊልም እሰራለሁ የሚል ሐሳብ የለም በቃ ጨረስኳ በቃ እንዲህ ነው ማለት ነው ፊልም የሚሰራው ምናምን ብዬ በቃ ገባው ከዛ ይቀጥላለውም ሰው ይደውላል ምናምን የሚል ምንም ሐሳብ የለም ግን ያው እንደ ጥበብ ምክንያት ነው አክቹሊ የሚፈልገው እውነት ነው እንግዲህ በዚህ ውስጥ አሁን የፋዘርህን ወይም የዳዊትን ተጽዕኖ እንዲህ ነው ማለት አይቻልም በደንብ አሁን አንዳንድ ጊዜ ብዙ ቤተሰቦች ልጆቻቸውን አያውቁም ስለ እነሱም ያስቡልናል ለኛ ከኛ በላይ እንደውም እነሱ ያስባሉ ይሄንን ቢሆን ብለዋል ይፈርጃሉ እንጂ በማወቅ አለማወቅ አይነት ስሜት ማለት ነው ይሄ ነው ብሎ ይፈርጁልና በዛች ፍሬም ውስጥ ብቻ እንድንሄድ እንደ ጓደኛ ያው ስትሆን ከቤተሰብ ጋር ያ ደግሞ ከቤተሰብ እንደዛ ሲል አይ ለምን እንደዚህ ለምን አልክ እንደዚህ አሃ ልክ ነህ ምናምን ተብሎ ያው ጓደኛ እንደሚተራረመው ትተራረማለህ ምን መሰለህ ዮባ አሁን አንተና ዳዊት ዳዊው ዳዊት ነው የሚለው ዳዊት ስለምትለ ነው አይወድም አባዬ ምናምን መባል ለዛ ነው እና በዛ ቀረቤታ ልክ ያ ኢንቲመንሲ ስለተፈጠረ የብዙ ቤተሰቦች ግን እንደዛ ቆረጠ ሶቪየት የሚገራርሙ ልጆች አሁን መተው ይጣፋሉ ትምህርትን አርፈህ እንትን በል እንጂ ምናምን ብሎ ይወሰዳል በዛው ይጠፋል ይሄን ተረርቶ ሪስክም ወስዶ እንደው ልጁን ወደዚህ ማለት ልጁን ማንም ይወዳል በዚህ ልክ ደግሞ ወስዶ ሪስክ መውሰድ ሌላ ኃላፊነት ነው ትልቅነት ነው እንዴ በጣም እሺ እንደው ያልታሰበው ላይ ፕሮዳክሽን ላይ የምታያቸው አሉ አሁን የዛን ጊዜ ትላልቅ አክተሮች ነበሩ በደንብ አይደለ ከትልልቆቹ ጋር ነው ወስዶ እኮ ገና በመጀመሪያው አይነ ስትገልጥ ከሆነ ነገር ጋር ነው ያለው እና ምን ነበር እንደው እስቲ የዛን ጊዜ የልጅነት ጊዜ ደስ ይላል በጣም ስልህ ተጨንቄ ያልሰራሁትም ካየኸው ክሩ በጣም ትልቅ ክሩ ነው እንዴ በጣም እነ ሶሚክ ነበሩ ሶሚክ ነው የሰራው አክተርም እነ ሚኪ ሚሊዮን ማንዳም ሸዊት ትልልቅ ናቸው ለኔ እንዴ በጣም ስለ ያው በደንብ ጋይድ አድርገውኛል ብዬ አስባለሁ ያንን ስራ ሄርሞንም ዳይሬክተሯ ሄርሞን ነች እና ወለላ ሰፋ ምናምን ያሉበት ስራ ነው ከባድ ስብስብ እኮ እና ሁሉም ያው የየራሱን አሻራ አስቀምጦብኛል እኔ ላይ ሁሉም እዛ ክሩ ላይ ያለው ነገር ማለት እንጂ እኔ በጣም ደስ ብሎኝ ነው ይሄ መጥፎ ተስፋ ሰፈር ውስጥ ተጫውታል ተራው ተጫውቻለሁ ለምሳሌ እንደዛ ማለት አሁን አንዳንድ የምሰራቸው ካራክተሮች አሉ አይደለ በጣም ዴብዝ የሚፈልግ ያላቸው በጣም ትንታኔ የሚፈልጉ ምናምን ነውና በዚህ ልክ ይሄ ልጅ እንደዚህ ፈልፍሎ ካራክተሮችን መረዳት ከቻለ ጊዜ ይፈልጋል ይሄ ደግሞ በደንብ ከእድሜ ኩዮቹ ጋር ይጫወትም እንዴ አረ በደንብ ነው የተጫወትኩት ምን ተጫውታል ምን ቃጤ ትላለ አባሮሽ ቴዘር ሴንተር በልጅ በይ ለሊት ነው እንዴ በደንብ ነበረኝ ኮታይ ነበረኝ አረታይም በደንብ የምር ተዚህ ይለኛል አዎ በደንብ እንጃ ተጫውቻለሁ በደንብ ኳስም ምንም በጣም ይገርም ነው እንዳልከው አንዳንዴ ስጦታ ነው በቃ አዎ አይደል እኔ እንግዲህ ምንም የለፋውት የለም ባታ ነች እንግዲህ በጣም እስቲ እንደው ቤተሰብ ውስጥ እንግባ ሳናንኳኳ ዘው ብለን ፈቅጃለሁ አንተ ዳዊት ሰው ላይ ስለምታጋባ ነው አሁን ዳዊት ስትል እኔ በፊት አባትም አይመስለኝም ማለት በጣም ይሁን ታላቅ አይነት እንደዛ ነው እንትናችሁና እኔም ዳዊት ስለው ያንተ ኢንተረስት የፈጠረብኝ ነው እንዴ ነበር እስከ መጀመሪያው ቀረቤታችሁ እኔ ሲንስ ይሁን ነገር በቃ ቶሎ ነው የምታማክረው ያው እንግዲህ አንድ ከሱ ውጪ ማን አለኝ ማናጀርህም ነው አዎ ምንም ስራ ምንም ነገር እሱ ሳያውቅ የሚሆን ነገር የለም ምንም ነገር ያው እሱን አማክረዋለሁ ይሁን ካለ ይሆናል አይሆንም ካለ አይሆንም እንግዲህ ስለዚህ አየ ሁላችንም በወታደር ቤተሰብ ምልህ ቆምጨጭ ብለህ ገብተዋል አይደል በጣም ዲሲፕሊኑ ምንም እንዴ በደንብ ዲሲፕሊንም በደንብ ገርቶኛል መንቀሳቀስም አትችልም እንጂ አዎ እንደው ወታደር ነው ይያሉ አዎ ነው
ነበር። እስኪ እንደው የመጀመሪያ ልጅ ነህ ለቤተሰብ? እዴ የበኩር ልጅ። ለዛ ነው ለካ እያልክ ብታወራኝ ገብቶሃል። ስንተኛ ማለት ካንተ በኋላ ስንት ልጆች አሉ? 3 ልጆች አሉ። 2 ወንድም 1 እህት አለኝ። 2 ወንድም። በዚህ ሙያ ውስጥ ስሜት ያለው አለ አሁን? ገና ናቸው። ትናንሾች ክላስ ናቸው። ወንዶቹ ገና ጩጬ ናቸው። ኬጂ ነው የሚማሩት። እንዳንተ አጀማመር ነው የምልህ። አንተ አሁን በ9 ዓመት የመጀመሪያ ስራህን የሰራው፣ ከዛ በፊት ውዝዋዜ ገብተሃል። ሲስተር አላት ስሜት ትለኛለች። እኔ ለምንድን ነው የማልሰራው ምናምን ትለኛለች። እንግዲህ ምን ያልባት አሁን አንተ ትመክራታለህ? አዎ አይደል? አዎ። እንደዚህ ፋዘር እንደዚህ ተንከባክቦ እዚህ ያደርሱ መቼም አንተ ትምህርትሽን ብቻ አትልም አይደል? በጣም አሪፍ። ስለ ማዘር እናውራ። እሺ። ያው እንግዲህ ከማዘር ጋር ነው የምኖረው አሉ። ያው እኔ በጣም ከአባቴ ጋር ስለምቀራረብ ነው እንጂ ሁል ጊዜ አባትን ነው የምታነሳው። የምንደዋወልም ስለ በጣም ስለምንቀራረብ ነው እንጂ በእኛ ኮንቴክስት ደግሞ ወንድ ለእናቱ ምናምን ይባላል። ወደዛ ልመጣ እኮ ነው አለን። አሁን ሁላችንም እንደው ከእናታችን ቀጥሎ ምናምን አለ። በእርግጥ እንደየ ቀረቤታው ቢሆንም አንተ ግን ለዳዊት የተለየ ቦታ ነው ያለ። ምን ሆነ ነው አይደል? እኔ ለመሆን ማን ነው ምክንያቱ? ምን ወስደሃል ከሱ? ኧረ እሱን በሆነማ እንደዚህ አልገኝም። እንዴ እሱን መሆን የሆነ ፈርሼ መሰራት አለብኝ። ኦኬ ስለዚህ እሱን መሆንም የምፈልገው ሲጀምር እሱ ነው። ሮል ሞዴልም እሱ ነው። አይ በጣም ደስ ይላል። አይ እንደዚህ አይነት ግልጽ የሆነ ቤተሰብ ውስጥ በተለይ ደግሞ ለትወና ነፃነት ይፈልጋል አይደል? በደንብ እንግዲህ ኢዮባ ቆንጆ ነገር እያወራኝ ነው። የልጅነት ጊዜ በተለይ አሁን ተዋናይ በተለየ መልኩ ይረዳዋል ብዬ አስባለሁ። ትወናና የልጅነት ጊዜ አብሮ የሚነጣጠሉ ነገሮች አይደሉም። አንድ ተዋናይ ጎበዝ ነው ስንል የልጅነት ጊዜው የተስተካከለ ነው ወይም በልጅነት ጊዜ ውስጥ የነበሩ ስሜቶች አድገው የሆነ ሰዓት ላይ አንድ ሰው ጎበዝ ተዋናይ ነው እንድንል የሚያረጉ ስሜቶች አሉ። የሚደግፉ ስሜቶች፣ ቀጥ ያሉ ስሜቶች አይደሉም ልጅነት ላይ። አሁን እንደምታውቀው እንግዲህ ትወና የተለያዩ ካራክተሮች ነው። ተዋናይ የማይሆነው የለም ነው አይደል የሚባለው? የሚናፍቀው የለም፣ የማይሆነው የለም። ሳይማር ሐኪም ሊሆን ይችላል፣ በደንብ ሳይማር ሊያስተምር ይችላል። ምንም እና እነዛ ሁሉ የሚመጡት ከልጅነት ማህበረሰብ ውስጥ ከምታያቸው እያንዳንዱ ሰዎች የምትወስደውን ነገር ነው ወስደ ድጋሚ የምታንጸባርቀው። የሌለን ነገር መቼም ትንሽም ቢሆን ምንም የሌለ ነገር ምናባዊ ነገርም ቢሆን ትንሽም ቢሆን ከሰውኛ ባህሪ የሆነ ነገር ትወስድበታለህ። ካሳለፍከውና ካየኸው ነው ብዙ ጊዜ የምትሰራው እንደይመስለኝ ከሆነ። እንደው ከፊልም ውጭ ያሉን ጊዜዎች የት ነው ተሳልፈው? ከጓደኞቼ ጋር ብዙ ጊዜ እንደዚህ ወክ ምናምን በማድረግ ምናምን በቃ እንገናኛለን። የባጤ ቆጡን ስናወራ መሽቶ ይነጋል። ታዲያ እነዛን ካራክተሮች ከየት ነው የምታገኛቸው? ያው ምን የሚፈልግ ሰው አሁን የተለያዩ ፊልሞች ላይ የተለያየ ካራክተር ነው ያንተ ካራክተሮች። ያ ደግሞ ስራ ይፈልጋል ነው አይደለ? ወጥተህ ማየት መፈለግ እንዲህ አይነት ካራክተሮች ያሉበት ቦታ ላይ። አዎ አሁን ኦልሬዲ ካራክተራይዜሽን ስትሰራ ታይም ካለ ትሄዳለህ፣ ትፈልጋለህ ካራክተር ፍለጋ። ሞስት ኦፍ ዘ ታይም ካራክተሩን የምትሰራው ካራክተራይዜሽን ላይ እና ሪልስ ላይ ስለሆነ ያው እንደዛ ነው የማደርገው። ግን በስሱም ቢሆን ከጓደኞቼ ጋር ሆኜ ኖቲስ ለማድረግ እሞክራለሁ አካባቢያችን ላይ። አሁን ካፌ ቁጭ ብለን ከሆነ የሆነ ሰው ልታይ ትችላለህ። አወራሩ የሆነ የተለየ ሰው ሳቆ የተለየ ሰው ምናምን ከሆነ ማንም ኖቲስ ሳያደርገው ኦልሬዲ ሰራ ስለሆነ ግዴታ ማየትና ካች ማድረግ አለብህ፣ መያዝ አለብህ። እንደዛ ነው። አዎ እንግዲህ ይሄ የትወና ከፍተኛ ልምምዶች ከሚባሉት ውስጥ አሁን አንዱ ይሄ ነው ማለት። አሁን የስላንጎችን የተለያዩ ብሔር ብሔረሰቦች ስላንጎችን መያዝ፣ የሆኑን ሰዎችን የፊዚካል ሁኔታ መያዝ፣
ለምሳሌ ማንከስ ሊሆን ይችላል፣ አነጋገር ሊሆን ይችላል። እንዲህ ነገሮች ተሰበስባለህ? አያለዋ በደንብ አያለሁ። እንደዚህ አይነት ካራክተር ይመጣልኝ እንትና አለኝ ብሰራ እንደ እንትና በሆን ምናምን ላለው ሰፈር ውስጥም ካሉ ሰዎች ኖርማል መንገድ ላይም ከምታየው ሰው ምናምን ትወስዳለህ። ከዛ ደግሞ የጎደለን ነገር ዳይሬክተሩ ይሞላልሃል። እዛ ሰዓት ካራክተሩን ይዘህ ትቆማለህ። ምን እያሰብኩ መሰለህ አሁን ብዙ ጊዜ ከልጅነታቸው ጀምሮ የሚመጡ ልጆች አሉ ጎበዝ ተዋናዮች ምናምን መጥተው በጣም አጨብጭበንላቸው በጣም አሞግሰናቸው የነበሩ ልጆች አሉ። በመሃል እንደ ድል ሆኖ የኢትዮጵያ ሲኒማ ለሆነ እድሜ ብቻ የተሰራ ነው የሚመስለው። አዎ መሃል ላይ የምጠፋበት ታይም አለና እኔ ብቸኛው ልልህ እችላለሁ። እኔ እንግዲህ እንደኔ አረዳድ ከመጀመሪያው ጀምሮ መጥቶ ያችን ከባዷን ታይም አሁን ቆንጆ አድርገህ እያለፍካት ያለህበት መንገድ እንደው ለሌላው ምን ትምህርት ይሰጣል? እንትኑን የሰበረው ይሄ የኢትዮጵያ የሲኒማውን አመጣጥ የስክሪፕት ይሄ የሚጽፉትንም ካራክተራይዝ የሚያደርጉበትንም ፊልም ማለት እንዲህ ነው። ለምሳሌ ሜን ካራክተር ከሆነ እድሜ በኋላ ነው የሚሰጠው። ልክ ስቶሪ ጠፍቶ አይደለም፣ ብዙ ስቶሪዎች አሉ፣ ግን የሆነ ኤሪያ ላይ አይደፈርም። እሱን አንተ አሁን አይ ዶንት ኖ በሆነ መንገድ እየሰበርከው ወጣል እና ሌላው ምን መማር አለበት ከዚህ? እኔ እንጃ እንዴት እንደሆነ እኔም ባላውቅም የምር ነው። ግን አይ ቲንክ በእኔ አስተዳደግ የተወሰኑ ደራሲዎች ይጽፋሉ። ያ መሰለኝ ሰርቫይቭ እንዳደረገ ያደረገኝ እንደዛ ብቻ ነው። እና ደግሞ ኮሮና ታይም አልወጣሁም። ያኛው ነው አይ ቲንክ ተርኒንግ ፖይንት የሆነው። ረጅም ጊዜ አልወጣሁም። ኦልሬዲ ቢያንስ 6 ወር ከቤት አልወጣሁም። ከቤት ፋዘር ብቻ ነው ከቤት ውስጥ የሚወጣው። ፕሮባብሊ አት ዳት ታይም ነው መሰለኝ በጣም የሆነ ማደጌን ሰው ኖት ሲያርገው ከዛ በኋላ ስመጣ ነው መሰለኝ እንጂ እኔ ሃው የሚለው ነገር አላውቅም። የሆነ ጊዜ አፍቃሪ ሆነ ሰርተሃል ያ ምናምን ብሎ ሰው የደነገጠ ምንጭቆ የተነሳ ሰው አለ። አዎ ከኦልሬዲ ያ ማለት ከኮሮና በኋላ ነው። ኦኬ ያው ሌላ እዮብ ነው የመጣው ማለት ነው። በዛ እድሜ ስኩል ላይፍ ላይ ምናምን አሁን ስክሪፕቶች አይጻፉም እዚህ ያው እኔን በማየው ከሆነ ስኩል ላይፍ ተብሎ ወይ ኮሌጅ ወይ ዩኒቨርሲቲ ነው የሚያደርጉት። ዛት ሚንስ ኦልሬዲ ቲኔጁ ሳይሆን የሚቀበለው ትልቁ ሰውዬ ነው የሚያስገቡት። ለምን እንደሆነ ግን አላውቅም። ስለ ብዙ አልተሰራም እዚህ ሀገር ላይ ስኩል ላይፍ። ይሄ ሃይ ስኩል ፕሪፕ ብዙ ላይፍ እኮ አለ እንዴ! በጣም ሃይ ስኩል ፕሪፕ ከሃይ ስኩል ጀምሮ እስከ 12 በቃ የምትፈነዳበት ምናምን ታይም ስለሆነ ስለ ብዙ ነገር መሰራት ይችላል። ግን ያው እስቲ ከእግዚአብሔር ጋር እንሰራለን። ብዙ ያጣናቸው ልጆች ስላሉ ነው። አሁን የምታስታውሳቸው ይሉ ጩጪ ሆነው ይሄ ልጅ ይደርሳል ላይ ታይተው የሚጠፉ ምናምን እንትኑ ራሱ ፎርማቱ ራሱ ይታይፋቸዋል። አሁን ፎርማቱ ነው የሚያጠፋ ሲጀመር። አሁን ምን ላይ ነው ይዋ? እና ደግሞ የሆነ ቴንክ ዩ